ቡራ ቀብራራውና ሀይሚዬ እንግዲህ ከችሏል ማለት ነው። ሁለቱ ስቶሪ ላይ አስቀምጠዋል። እንግዲህ ለቡራ መልእክት ለሀይሚ መልእክት ትሉታላችሁ። እንግዲህ ሁለቱ አንተየው አንተ ስማው አንተየው እየተባሉ እንግዲህ ሁለቱ ከችሏል ማለት ነው። ያው ማታ ነው ፖስት ያደረጉት። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሀይሚዬ ቅመምዬና ቡራ ወንድማችን እንግዲህ መጣዋል ማለት ነው። ያው ስቶሪ ላይ አስቀምጠዋል። ሀይሚዬ ቅመምዬ በጣም ረጅም ጊዜ ሆኗታል። እንግዲህ ስቶሪ ላይ ካስቀመጠች ጠፍታ ነበረ። እንግዲህ ትናንትና ማታ ተከስታለች ማለት ነው። ያው በትግረኛ ነው እንግዲህ ሀይሚዬ ቅመምዬ እንግዲህ ያስቀመጠችው ማለት ነው። ቡራም እንደዚሁ ዝም ብሎ እንደዚህ ታጠራለች ነገር ነው ስቶሪ ላይ ያስቀመጠ እና ትናንትና እንግዲህ በተሰራው ቪዲዮ ማለት ነው ፍፄ ነው ቡራ ምንም ነገር ያጠፋው ጥፋት የለም እያላችሁ ነው እንግዲህ። እሺ ይሆንላችሁ፣ ቡራ ካለጠፋ ይሁን። ያው ሙሉም በሙሉ ፍፄም እንደሆነም ሁላችንም እናውቃለን ማለት ነው። ምክንያቱም ጎትቶም እየወሰዳትም አሁንም እሱ ነው እና እንግዲህ ፍፄ ከዚህ ብትታረም ጥሩ ይመስለናል። ሰውን ባታጋጭ፣ ሰውን ባታለያይ ጥሩ ይመስለኛል። እንዲሁም ደግሞ ሀሰንን እንግዲህ ትናንትና ማየታችሁታል ጋይሶች። ሀሰን በጭራሽ ሀይሚዬን እኮ እንደማይወዳት እኛ እናውቃለን ማለት ነው፣ በጭራሽ ማለት ነው። እና እኔ ራሱ ብዙ ጊዜ ተከታተያቸዋለሁ ኮሜንት ስር ላይ ራሱ ፍፄና ለፍፄ እንግዲህ ለቡራ እንደሚያዳላ አሁን እና ሀሰንም ሌሎችም እንደዚሁ ማለት ነው። አልፎ አልፎ ነው ዩቱበሮች ሀይሜ ጋር የሚያስቀምጡ እንጂ ሌሎቻቸው የሚያዘነብሉት ወደ ቡራ ነው። እኔ ግርም ይሉኛል ማለት ነው። ሀይሚዬ እንግዲህ ባበላች ባጠጣች ነግራችሁኛል። ኮሜንት ስርም ባበላሽ ባጠጣች ያው መጨረሻዋ እንግዲህ ያው እያሳያት ነው። ሀይሚዬ ከዚህ እኔ እንጃ የምር እኔ አንዳንዴ በጣም እያሳዘነች ነው። እግዚአብሔርን በጣም ታሳዝነኛለች። ለምን እንደሆነ አላውቅም ማለት ነው። እኔም ሆን ብዬ ደግሞ ስለምከታተላቸው ይመስለኛል እኔ ልጆች ማለት ነው። እና ሳያት በቃ የእሷ የለም በቃ እንትኖች ማለት እንደዚህ ዩቱብ ምናምን የማይጠቀሙ ልጆች ሀይሚዬን የሚወዱ ልጆች ብቻ ናቸው እነዚያ የማይና ሀይሚዬ የኔ ውድ ነገር ምንም ነገር እንዳይሰማሽ እንዳይከፋሽ። ይች እንደሆነ ዛሬ ከመሀላችሁ ተወጣለች። ይቺ አብሳላት የተባለችዋ የጠፋች መስሎን ነበረ። እሷ ለካ በጎን መጣብናለች እና ሳናስበው ነው። ትናንት ነው የሆነ ዱብዳ ነገር ነው የወረደብን። የአብሳላት ነገር የምር ማንም ሰውም አላሰበውም፣ እውነት ለመናገር ማለት ነው። ማንም ሰው ማለት ነው። እኔ ትመጣለች ብዬ በጭራሽ እኔ አላሰብኩም። እግዚአብሔርን እኔ ትመጣለች ብዬ አላሰብኩኝም ታውቃላችሁ። እና ትናንትና ስለመጣች ሁሉንም አስረብሸዋለች። በቃ ሁሉንም ድራማ ነው ወይ የያዙት እነሱ ምንድን ነው የያዙት እየተባለ ትናንትና በቃ ቲክታክ ሰፈር ላይ በጣም ነበር የሚያስጠላ።